በጣም ይገርማል ታከለው ማላ የደረሰው በዲሲ ዱርዬዎች ቤት አልባ መንገድ ላይ የሚኖሩ ቆሻሻ ከሰው የማይቆጠሩ ስራቸው በየበረንዳ ላይ ስምቀመጡ በየበረንዳው እየዞሩ መሳደብ ስለተዋረዱ ራቸው ማዋረድ እኔ ታከላ ኡማን ፖለቲካሊ አልደግፈውም እቃወማቸዋለሁ ግን ወንድ እንደ ወንድ ገብቶ ይዋጋል እንጂ በየቁርስ ቤቱ በየቡና ቤቱ በየሻይ ቤቱ ምንድነው ይሄ ምንድነው ወንድ ኮንክ ዲሲ በረንዳ ከምትተኛ ለቃቅመ ከመንገድ ላይ ከምትበላ ገብቴ እንደወንድ ተዋጋ እንደወንድ ተቃወማቸው ሰው ብቻውን ሲል መርጣችሁ ተካትላችሁ አንተ ሌባ አንተ ጄኖሳይደር አንተ ገዳይ ኤኮ ጀግንነት እኮ አይደለም ኤኮ ብልግና ነው ብልግና ወንድ እንደ ወንድ ይፋለማል ገብቶ እኔ ኢትዮጵያ መንግስት አልደግፍም ግን የዚህን አይነት ዝቃጭ የወረደ ስራ አልሰራም ከተቃወምኩም በትክክል እንደወንድ የናንተ ጥላቻ ከኦሮሞ ጋር ነው ከኦሮሞ ጋር ጥላቻችሁ ታከለን ኡማን የምትጠሉት በፖለቲካ አቋሙ ሳይሆን ኦሮሞ ስለሆነ ብቻ ነው ኦሮሞ ስጠሉ ኦሮሞ ከፍታው እየጨመረ ሰማይ ገብቷል ኦሮሞ ስታንቋሽሹ የኦሮሞ የራሱን ሲኖዶስ መስርቷል ኦሮሞ ስታንቋሽሹ የኢትዮጵያ ባንዲራ ኦሮሚያ ውስጥ ካሉት ቤተክርስቲያኖች ወጥቷል ነፃ ሆኗል አሁን ኦሮሚያ ውስጥ ያሉ ቤተክርስቲያኖች የአባ ገዳ ባንዲራ ነው ያላቸው ሉክ እርስ በርሳችሁ ላይ የሚሰሩትን ዳሜጅ እስቲ ተመልከቱ ሰው በፍቅር አብሮ እንኖር ስላችሁ አትፈልጉም ታከለውማ ትራንትና የአማራን ተማሪዎች ሲደግፍ እኮ ነበር ለአማራ ዳሃ እናቶች ቤት ስራ እኮ ነበር የአማራን የወደቀ ሽማግሌ ከመንገድ ላይ አንስቶ አልብሶ ቤት ሰርቶ ሲያስገባ እኮ ነበር ያን ለኦሮሞ አላደረገም ይሄን ረስታችሁ ትናንትና ያበላችሁን እንጂ ረስታችሁ ዛሬ ስነክሱ መንገድ ላይ ለዛው እንደዝቃጭ በየሻይ ቤቱ ምንድነው እኔ ባየው አላናግረውም ወይ አልፈዋለሁ ሰላም አለይኩም ወራህመቱላሂ ወበረካቱ ወከም ጅርቱ ነጉማ ዋይ አጀንዳ ታከለ ኡማ ካናረቱ አንተ ቆያችሁን በርባዳ ማለት ደሴተኒ ሙደኖ አራ እንጀዳር ታከለ ኡማ ሙደቴ ከነቱ አንተ ነ ያደቺዘ እነሲ ጀቻ ከበጀሞ ፕሮፌሰር ማራራ ጉድና ይሮ ተኮ ጀኒ ቱረን ተኮ ና ያደቺዘ ማልሴተኒ ወርኩኒ ዮ isin jejani of shakka saba oromotu waan balleessitan qabdu jechuudha jedhanii turani kana jechuun maroo faallaatini warri kun nama arrabsanaan saba oromootii fi cooba tokko taatus bu'aan xiqqoon akka buufame beekuu nama barbaachisa jechuudha sababa kanaafi qeeqni yookaan arrabsoon irraa injinar taakee irratti ka'ee oromummaa giddu galeessa godhateetidha yaada jechuudha እንደዚህ ተዋርደሃይ በእናላክ እንደልሽ የሚያወር ነገር ይታደሉታል እንጂ አይታገሉትም ይሄን ማንነት በሚገርም ሁኔታ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ዛሬ ላይ የታኬን ቪዲዮ ወደዚህ የምታረጉት አዋረድ ነው የምትሉ ሰዎች ብታውቁ ኖሮ እናንተ ናችሁ የተዋረዳችሁት ገብቷችኋል ዲሞክራሲ ያለበት ሀገር የተማሪ ያደገች ሀገር ውስጥ ሆናችሁ እንኳን አስተሳሰባችሁ ያልተቀየረ ልክ ከሀገራችሁ እንደወጣችሁ ንፍጥ የሆነ ጭንቅላት ይዛችሁ መኖራችሁ መረጋጋጠው በዚህ ነው እሱ ቦዲጋርድ የለውም ማንንም ተከታይ የለውም ስቲል ነው ለመማር ነው ዛገር ሄደው ይሄን ያክል እናንተ ላይ ጀነንስል ምንም እንዳልመሰለው በቃ ንቋችሁ የጥፍር ቆሻሻ ያክል እንኳን ክብር ሳይሰጣችሁ መልስ እየመለሰላችሁ ከኋላ ከፊት ሻይ ቡና ስል ወደ ትምህርት ቤት እየተከተላችሁ የምትጮሁ ሰዎች ማን ነው የተዋረደው እስኪ እሱን እዩት ግርማ ሞገሱን በነገራችን ላይ ውሾች ምን ያህል ብጮሁ ግመል ማስቆም አይችሉም ግመልን መብላት አይችሉም ገብታችኋል ዛሬ ላይ ታኬ ግመል ነው የሆነባችሁ ግርማ ሞገሱን እዩት
እኔ የምለው ነገር ኢትዮጵያ ውስጥ የፖለቲካ ስትራቴጂው እንዳለ ነው። ከዛ በተረፈ ግን ዛሬ ታኬ ያን ነገር ትቷል። በነገራችን ላይ ቢግ ሪስፔክት በጣም ነው ማከብረው፣ በጣም ነው የምወደው። የፖለቲካ ነገሩን ባልወደውም ማንነቱን ወደድኩት፣ በጣም አደነኩት። ስቲል ነው ለምን እንዳደነኩት ታውቃላችሁ? ይሄ ሁላ መንጋና ውሻ ሲከተለው ምንም ያልመሰለው ገብቷችኋል? እዛ ሀገር ውስጥ ኖራችሁ ቆይታችሁ እንኳን መብትና ግዴታችሁን እንኳን ለይታችሁ ማታውቁ፣ ማድረግ ያለባችሁና የሌለባችሁን እንኳን ለይታችሁ ማታውቁ፣ ሰላማዊ ሰልፍ ወጣችሁ በእንግሊዘኛ ጀምራችሁ በአማርኛ የምትጨርሱ ደንቆሮች ናችሁ። ከዚህ የበለጠ ማፈር የለም። ታኬ ትመኛላችሁ እንጂ አታገኙም። የሱ ማንነት ይታደሉታል እንጂ አይታገሉትም። ስለዚህ መታደል ነው። የምሬ ነው ማለት የሱ ቦታ መሆን መታደል ነው። አራጅ ነው፣ ገዳይ ነው። እናንተ በኮፈንድሜና ግሩፕ ላይ ብር አሰባስባችሁ መሳሪያ የምትገዙት ሰውን ለመመረቅ ነው? ቀቅላችሁ ልትበሉት ነው? መገደልም አለ መግደልም አለ። ማጥቃትን ስታስቡ መጠቃትም አለ። የኢትዮጵያ ፖለቲካ የተብኳካ ነው። ስለዚህ አንዱ ገዳይ ሆኖ አንዱ ተኝቶ የሚያይበት እንትን አይደለም። ገብቷችኋል? ከሁለቱም ሳይድ ነው ያለው። አማራም ኦሮሞም ትግሬም ሌላውም እንደዛው ይገደል። አዲስ ነገር የለም። ትግሬ ራሱ አምርሮ እንደዚህ አላለቀሰም። ሙሉ የሶማሌ የኤርትራ ወታደር ሳይቀር የኢትዮጵያ ብሔር ብሔረሰቦች ሳይቀር ዘምተውባቸው እንደናንተ እንኳን አላማረረም። እንደናንተ እንኳን አላለቀሰም፣ አልጮህም። ተበቃ ረሳ ነገሩን። በቃ የተበላሸውን ነገር ማስተካከል ጀምሯል። እናንተ እንዳላዘናችሁ። ለማንኛውም እኔ አሁን ላይ የፈለኩት ኦሮሞ መሆን ይታደሉታል እንጂ አይታገሉትም። አልহামዱሊላህ ረብል ዓለሚን። ከዛ በተረፈ ደግሞ ታኬ አዋረድ ነው ተንከሰከሰ ለምትሉ ተንከሰከሳችሁ። እናንተ ተዋረዳችሁ። እናንተ አንድ ብቻውን መሄድ እስቲ ነው ጠባቂው እንኳን የሌላ ሰው ከኋላና ከፊት እየሄዳችሁ እንደውሻ መጫው ይሄ ጀግና